ትራካችን ልንገባ ነው። ወደ ሻንሃይ ለሚገኘው የሻንሃይ F1 ትራክ ውድድር የተዘጋጀ ነው። ኳሊፋይ ሆኜ ማለት ነው። ፖርሽ በብዛት ነው ያለው ዛሬ። ፖርሽና BMW ይበዛል። እዚህ ጋር ፖርሽ አለ፣ BMW አለ እዚህ ጋር። ዛሬ እንግዲህ ሁለተኛ ቀናችን ነው ሻንሃይ ትራክ ውስጥ። ትላንትና ፕራክቲሳችን ጨርሰናል። ከዚህ ጋር ወደዚህ አንድ አለ፣ ከዛ ይሄ 2 3 ያ ወደዚህ 4 ማለት ነው። ሰላም ሰላም ውድ የማሜኒምቦ ተከታታዮች እንዴት ዋላችሁልን? ሰላም ናችሁ? እንዴት ናችሁ? ዛሬ እንግዲህ የመጣሁት አንድ ነገር ልነግራችሁ ነው። ዛሬ ማሜኒምቦ አሁን ያለበት ውድድር ወይም ደግሞ በነበርንበት ውድድር ኳሊፋይ ሆነን አሁን ወደ ሻንሃይ ለሚገኘው የሻንሃይ F1 ትራክ ውድድር የተዘጋጀ ነው። ኳሊፋይ ሆኜ ማለት ነው። ከነበሩት 68 67 መኪኖች 30ዎቻችን ብቻ ኳሊፋይ ሆነን እዛ ለመወዳደር ተመርጠናል ማለት ነው። ስለዚህ እሱ ውድድር ያለው አሁን ቅዳሜና እሁድ ነው። እሱን ለማድረግ ዝግጅት ላይ ያለ ነው። ዛሬ ማታ መኪናችን ወደ ሻንሃይ መሄድ ይሆናል ነገ ኮምፒት ለማድረግ። ግን ከመሄዳችን በፊት ምን ተስተካከለ፣ ምን አረግን፣ ለውድድሩ በምን ያህል ተዘጋጀን የሚለውን ላሳያችሁ ነው የመጣሁት። እሱ ልንገራችሁ ብዬ ነው። ያለውን ነገር ተከታተሉን። አመሰግናለሁ። ላሳያችሁ ከኋላ የምታዩቸው እነኚህ መኪኖች ከዚህ በፊት አሳይቻችኋለሁ። ሱባሩ ቢያርዚዎች ናቸው። ዛሬ ግን ማሳያችሁ የኔን መኪና ይሆናል። ምንድነው ያደረግነው ዛሬ? ብሬክ ዲስክ ቀይረናል፣ ከነፓዱ ቀይረናል። የM4 GT4ን ብሬክ ፓድ እና ብሬክ ዲስክ ተጠቅመናል ማለት ነው። ዲስኩ እንደምታዩት አዲስ ነው ከነፓዱ ማለት ነው። እነኚህን የቀየርንበት ዋነኛው ምክንያት የሻንሃይ F1 ትራክ እንደምታውቁት F1 ትራክ ሲባል በጣም ትልቅ ሃይ ኪሎ ሜትር ፐር አወር የሚነዳበት ማለትም እስከ 300 ኪሎ ሜትር ፐር አወር የሚነዳበት ትራክ ማለት ነው። የኛ መኪኖች ደግሞ እስከ 270 እስከ 280 እንደ መኪኖቹ አይነት ይለያያሉ። ስለዚህ አሁን ግን የኔ መኪና ኤስቲሜት የተደረገችው ከ260 እስከ 70 ድረስ ነው ኤስቲሜት የተደረገው። እሱም ያው የመጀመሪያ እንደመሆኑ ትራኩ ላይ የመጀመሪያ እንደመሆኑ ያንን እንትን አብረን ምን ይሆናል 270 ትደርሳለች 260 ትደርሳለች ስትሬት ሎድ ላይ የሚለውን ለማየት ምን ይሆናል። ጎማ እዛ አዲስ ጎማ ይሰጠናል። አሁን ላይ ያለው ሃንኮክ TD ጎማ ነው ያለው። ሴሚ ስሊክ የሆነ ነው። ስሊክ ታይር ሴሚ ስሊክ ነው። እዛ ስንሄድ ደግሞ ሳይለን የሚባል አዲስ ብራንድ ፍሪ ይሰጠናል ማለት ነው። የምንሮጥበት 4 እንቀይረዋለን። አሁን ባለው ግን ለፕራክቲስ ለቅዳሜ በዚህኛው ኦልሞስት የተወሰነ ስላለው በዚህኛው የምንሮጥ ይሆናል። ከዛ በኋላ እሁድ ላይ እቀይረዋለሁ ማለት ነው። እሁድ ወደ አዲሱ ቀይርና በአዲሱ እንትን እንላለን ማለት ነው። ላይቭ ነው የእሁዱ። እሁድ የምናደርገው ውድድር ላይቭ ነው ኦል ኦቨር ዘ ወርልድ ማለት ነው። ይሄ ነው። ዘይት ቀይረናል፣ ፊልትሮ ቀይረናል። አንዳንድ ሌላ አጀስትመንት የሚፈልጉትን አጀስትመንት ቻምበር አጀስትመንት ተደርጓል። እነሱ ተደርገዋል። ሌላ መኪና እስካሁን ምንም ሌላ ትልቅ ኢሹ ስለሌለበት ወይም ደግሞ እስከዛሬ ተበላሽቶም አልሐምዱሊላህ ምንም ሆኖም ስለማያውቅ
ሌላ ምንም የምናስተካክለው ነገር የለም። ስቲል አዲስ እንዳለ ነው። 13,000 ኪሎ ሜትር ላይ ነው ያለችው መኪናዋ። ይሄ ነው ያለው ውስጡ። ከዚህ በፊት ካሳየኋችሁ ባላቅም ባዶ አድርጌዋለሁ ውስጡን ባዶ ያደረግንበት ምክንያት ለዌት ሪዲዩስ ለማድረግ ነው፣ ዌት ለመቀነስ። ከዛ ሪካርዶ የሆነ በጣም ላይት የሆነ ካርቦን ፋይበር ሲት ነው የተጠቀምነው። ከዛ ሲት ቤልት አለ። 4 ዌይስ ሲት ቤልት ይባላል። 4 ዌይስ የተባለበት ከዚህ ጋር ወደዚህ አንድ አለ። ከዛ ይሄ 2 3 ያ ወደዚህ 4 ማለት ነው። ይሄ ብራንድ የምታውቁት ሰዎች በጣም አሪፍ የሆነ ውድ የሆነ እና ደግሞ በጣም ጥሩ የሆነ ሲት ቤልት ነው። ከዚህ ጋር ይሄን ይመስላል። እዚህ ጋር ዲቫይሶችን ማስቀምጥበት ስልክና ላፕታይምን የምቆጣጠርበት ናቸው እነኚህ። ከዛ ይሄ ስፖይለር ደግሞ አብዛኛውን ሰው መኪና ለማሳመር ለዛ ፐርፐዝ ይመስለዋል፣ ግን ያ አይደለም። እንድታውቁት የምፈልገው ነገር የዚህ የስፖይለር ጥቅም ዋነኛው ጥቅም የኤሮዳይናሚክስ ጉዳይ ነው። ማለትም ስፔሲፊክ የሆኑ የተለያዩ ስፖይለሮች የራሱ የሆነ ዳውንፎርስ አላቸው ማለት ነው። ለምሳሌ አሁን የምጠቀመው ቨርሰስ የሚባል አሜሪካ ላይ የሚመረት ብራንድ ነው። ይሄ የዳውን ፎርሱ የመኪናው የዳውን ፎርስ 240 ኪሎ ግራም ነው የሚጫነው ማለት ነው። በዚህ ጋር ለምሳሌ እኛ 120 200 ስንደርስ በዚህ ጋር መጥቶ የሚያልፈው ንፋስ መኪናውን ወደ ታች የሚጫነልን 240 ኪሎ ግራም ወደ ታች ማለት ነው። ያው ደግሞ ማለት ምንድን ነው መኪናችን ስሊፕ እንዳያደርግ ወይም ደግሞ እንዳይሸራተት ይጠቅመናል ማለት ነው። ዋነኛ ጥቅሙ እሱ ነው። ስለዚህ ኤሮዳይናሚክስ ይሄም ሳይድ ሊፑም ይሄም የሚያልፍበት ነው ማለት ነው። ይሄም እንደዛው ማለት ነው። ከዛ በዚህ ጋር ለብሬኪንጉ ኩሊንግ ሲስተም እንጠቀምበት ነው። ከዛ እዚህ ጋር ኢንተርኩለሩ ነው ያለው ከታች። ከዛ ወደ ኢንጂኑ ስመጣላችሁ ዛሬ ትንሽ ኢንጂኗ ቆሻለች፣ አሁን እናጸዳታለን። መጠቀመው ሰስፔንሽን KW V4 ክለብ ስፖርት የሚባል ሰስፔንሽን ነው የምጠቀመው። ከዛ ኤር ፊልተር BMC የሚባል ኤር ፊልተር አለ። አሪፍ የሆነ ኤር ፊልተር ስፔሻሊ ለሃይ ፐርፎርማንስ ካር የሚሆን ለቲዩኒንግ ወይም ደግሞ ለሃይ ፐርፎርማንሶች የሚጠቀሙት ኤር ፊልተር ነው ማለት ነው። 2 ኤር ፊልተር ነው ያለው። ለምን ባይ ቱርቦ ስለሆነ 2 ቱርቦ ስለሆነ ያለው መኪናው ባይ ዘ ወይ ባይ ቱርቦ 3 ሊትር ነው። 3 ቱርቦ ማለት ነው። ሶ ሬር ዊል ድራይቭ ነው። ይህን ይመስላል። እቺን አሁን በቀላሉ ጸዳ እናረጋታለን ማለት ነው። ከዛ በዚህ ሳይድ ማሳያችሁ ደግሞ ሞር ከዚህ ሳይድ ሃንሴ ነው። የሃንስ ጥቅም ብዙ ሰው ቢያውቀውና ቢረዳው ደስ ይለኛል። የሃንስ ጥቅምንም በቀላሉ ማስረዳችሁ ይሆናል። ይሄ የሃንስ ጥቅም ምንድነው?
ኢንኬዝ ኦፍ ኢመርጀንሲ ማለትም አክሲደንት ቢፈጠር አንገታችንንና ትከሻችንን ማለትም ስፓይናል ኮርዳችንን አደጋ እንዳይደርስበት ፕሮቴክት የሚያደርግልን ማለት ነው። ይሄ ለምሳሌ አንገታችን ሄልሜት አድርገን ፍሬን ወይም ደግሞ መኪናው ቢጋጭ ወደፊት ሲሄድ፣ ይሄ ግን ሀንስ ሲት ቤልቱ እዚህ ላይ ስለሚሆን አንገታችንን ፕሮቴክት አድርጎ ይይዘዋል። አንገታችንን ጭንቅላታችን የምትጫወተዋን ይይዛል ማለት ነው። ስለዚህ ይህን የምንጠቀመው የግዴታ ይሄ ሴት ቤልት ሲኖረን ነው። ይሄ ሴት ቤልት ሳይኖረን ይህን ብቻ ብንጠቀመው አይይዘውም፣ አይሰራም ማለት ነው። ይህን ይመስላል። ከኋላ ኔት አድርጌለታለሁ ክፍት ስለሆነ እንዳያስጠላ ኔት አድርጌለታለሁ። ይህን ይመስላል። ይሄ ጎማ መንፊያ ነው። እዚህ ጋር አንድ ጎማ መንፊያ አለች። ፖርተብል የሆነ ጸዴ ጎማ መንፊያ አለ። ፖርተብል የሆነ ጎማ መንፊያ ነው ማለት ነው። ስንከፍተው ይበራል። ጎማ መንፊያ መብራት ምናምን አለው። ከላይ ይበራል፣ በዚህም ጋር ይበራል። ከዛ ጎማ ስንፈልግ ይሄን መቀያየር እንችላለን፣ ማታ ሲሆን ማለት ነው። ይሄ ቀይ የሚደረገው ዋናኛው ምክንያት ስንነፋ ማታ ላይ ከሩቅ መኪና ሲመጣ በዛ ሳይድ ከሆነን መኪና እንዳይገጨን እንዲያየን ማለት ነው። ለዛ ነው ይሄ የተደረገው። ከዛ እዚህ ጋር ኮምፕረሰሩ ይነሳል ማለት ነው። ይሄን ይመስላል። በዚህ እናጠፋዋለን። መብራታችንን እናጠፋትና እቺን እንሰካታለን ማለት ነው። ጸዴ የሻውሚ እቃ ናት። አሪፍ እቃ ነው። ይሄ እንደምታውቁት እኛ ውድድር ስንገባ የመጀመሪያ ውድድር ስንገባ ጊሮቻችን እንዳለ ቼክ ይደረጋሉ። ጊሮቻችን ማለት ጓንት፣ ልብሳችን፣ ጫማችን፣ ሄልሜታችን፣ ሀንሳችን ቼክ ይደረጋል በኤፍአይ ማለትም በፌዴራል ሞተር አሶሲዬሽን እንትን የተደረገ አውተንቲኬት የተደረገ የራሱ የሆነ እንትን ያለው ባር ያለው። ይሄ ባር ማለት ላይሰንስድ የሆነ ይሄ ሁሉም አይተም መስራት የሚችለው ለ5 አመት ብቻ ነው መስራት መጠቀም የምትችሉት ማለት ነው። ከ5 አመት በኋላ አይሰራም፣ ኤክስፓየር ያደርጋል። ምንድነው ስካን የሚያደርጉት? እዚሽ ጋር ያለችዋ ከውስጥ የምታበረው አያችኋት? እቺ ስካን ትደረጋለች። ኤፍአይ ስታንዳርድ አያችሁት? በዚህ አይነት መልኩ ማለት ነው። ይሄ ስካን ይደረጋል። ሄልሜታችን ስካን ይደረጋል። ከዛ በኋላ ነው ቼክ የሚደረገው ማለት ነው። ይህን ይመስላል። መኪናዬን ደግሞ ከፍ አድርግና ያለውን ነገር ማሳያችሁ ይሆናል። ከታች ምን አለ፣ እንዴት ነው የብሬክ ኩሊንግ ሲስተሙ የሚለውን እያንዳንዱን ከፍ አድርጌ ያሳያችኋለሁ ማለት ነው። ይሄ መጎተቻ ነው። ኢንኬዝ ኦፍ ኢመርጀንሲ መኪናው ትራክ ውስጥ ገብቶ ይሄ ኢትስ መስት ነው። መስት መኪና ይሄ ከሌለው ትራክ ውስጥ መግባት አይችልም። መጎተቻ ከሌለው አትገቡም። ከፊትና ከኋላ የግዴታ መጎተቻ ያስፈልገዋል። የትኛውም ያው ይሄን መኪናን ብታዩት፣ እቺን መኪና ለምሳሌ ብታዩት እንደዚሁ ከፊትና ከኋላ። እቺ ቮልክስዋገን ሲካሮ የምትባሏ 2 ቱርቦ ኢኤ 888 ኢንጂን ያላቸው በ2 ቱርቦ ሆነው የሚመጣ በጣም አሪፍ መኪኖች ናቸው። ለትራክ ለትናንሽ ውድድሮች ማለት ነው። ይሄን ይመስላል። የዚህ በሩን ከፍቼ ላሳያችሁ። ይሄን ይመስላል።
መኪናችንን ወደ ላይ ከፍ እናድርግና ያለውን ነገር ማሳየት ሆነ ተከታተሉ። መኪና ከተሰቀለ በኋላ ከታቹ በደንብ ለማሳየት ይመቻል ማለት ነው። ይሄ ያልኳችሁ የብሬክ ፓዱ የኤር ኮንዲሽኒንግ ሲስተሙ እዚህ ጋር ገብቶ ከዛ አያችሁት ይሄ ሆዝ ብሬኩን ለማቀዝቀዝ እዚህ ጋር ይሰካል ማለት ነው። እዚህ ጋር አያችሁት እሱ ጋር ይሰካል። ከዛ በኋላ ያቀዘቅዘዋል ማለት ነው። ይሄ ሎወር አርም ኮንትሮል አንቲ ሮል ባር ይባላል። ሎወር ባር ይሄ ማለት መኪናውን መወጠሪያ ማለት ነው። መኪናውን እንደምታውቁት የስፖርት መኪኖች ከፊት ለፊት ስታቸው አንዳንዴ ሸፋፋዎች ናቸው። ሸፋፋ ያደረጋቸው ግራውንድ ስቴቢሊቲያቸው እንዲስተካከል ወይም ደግሞ መሬት ኮርነሪንግ ላይ ለምን ኬሪ አድርገን የምንገባውን ኮርነሪንግ ስፒድ ለማስተካከል ያ የራሱ የሆነ እንትን አለው ማለት ነው። ከየመኪኖቹ አያቸውታ እንጂ ከየመኪናዎቹ ስፔካቸው ይለያል ማለት ነው። ይሄ አሁን የምታዩት ካምበር ይባላል። ካምበር ማለት ይሄ እንዲህ ወደዚህ ወጣ አይለችዋ ማለት ነው። አያችሁት? ይሄ አሁን የኔ ኔጌቲቭ 3.5 ዲግሪ ማለት ነው የወጣው። ከዛ ብሬክ ፓዱ እንደምታዩት ይሄን ይመስላል። የጎማ ሳይዜ 18 ኢንች ነው። ፋብሪካ መኪኖቹ ሲወጣ ግን የፊት ለፊት 19 የኋላ 20 ኢንች ነው። ለውድድር ግን ጎማ የሚገኘው በጣም ያው ጎማ ስፔሲፊክ ለውድድር ሲሆን አብዛኛውን መኪና 18 ኢንች ነው 18 ኢንች ነው። 18 ኢንች ነው ያለኝ 295 በ30 በ18 ነው ያለኝ ማለት ነው። ስለዚህ ያው እዚህ ጋር እንደምታዩት ሬስ ትራክ ዩዝ ኦንሊ ይላል። ለሬስ ትራክ ብቻ ነው የሚሆነው። ፓዱም ስተሴም እንደምታዩት ብሬክ ፓዱ በነገርኳቸው አዲስ ነው የተቀየረው። እቺ ደግሞ ቴምፕሬቸር የብሬክ ቴምፕሬቸራችንን መቆጣጠሪያ ነው ማለት ነው። የነዳችሁት ይሄን ልክ ወርዳችሁ ለምሳሌ ውስጥ ላይ ያሳያል፣ ግን ውስጥ ከሌለች የተለጠፈች ናት። እቺ ጥቁሯ ወደ ላይ ከፍ ትላለች ማለት ነው። ምን ያህል ብሬክ ቴምፕሬቸሩ የሚለውንም ማየት እንችላለን ማለት ነው። ለምን እንደምታውቁት ይሄ መኪኖች በጣም ፓወርፉል ናቸው። ይነዳል፣ እሳት ይሆናል። ይሄና ያ ፓኑ እሳት በሚሆንበት ሰዓት ሪዚስት ማድረግ የሚቻለው አለ፣ ሪዚስት ማድረግ የማይችል አለ። ያ ስለሆነ ያለው ይህን ይመስላል። ለኋላው አያስፈልገውም። የኋላው ብዙ እንደፊት ለፊቱ ሎድ ስለሌለበት አያስፈልገውም። ጎማው ግን አንድ ሆኖ ቸርኬው ግን ይለያል። ቸርኬው ስፋቱ ማለትም ዋይድነሱ ይለያያል ማለት ነው። የኋላው ትንሽ ይሰፋል። 18 ሁለቱም 18 ኢንች ሆነው ግን ዲያሜትራቸው ይሰፋል። የፊቱ ትንሽ ጠበብ ይላል። ይህንን አሁን ወስጄ ከፊት ባረገው ሰስፔንሽኑ ይነካዋል፣ አያልፈውም፣ ጭራሽ ማለፍ አይችልም። ይህን ይመስላል። ጎማዬ አሁን ትንሽ ነው የቀረው። ፕራክቲስ አደረግበትና ቅዳሜ ፕራክቲስ አድርጌበት ያለውን ስቴፕ ማሳያችሁ ይሆናል። ቅዳሜ ፕራክቲስ እናደርግበትና ከዛ በኋላ እሑድ ላይ አዲስ ስንጨርስ ወይ ቅዳሜ ማታ ወይ እሑድ ጠዋት እንቀይረዋለን ማለት ነው። አዲስ ወደ አዲስ እንቀይረዋለን። ሚድ ፓይፔን ቀይሬያለሁ። አሁን ወደ ቲዩኒንግ ስገባ ዳውን ፓይፕን እንቀይረው ነው። ሚድ ፓይፕ ማለት እንደምታዩት ከዚህ እስከዚህ ያለው ማለት ነው። ይሄ የተበየደው ይሄ ደግሞ በዚህ ሳይድ እዚህ ድረስ የመጣው ሚድ ፓይፕ ይባላል። ዳውን ፓይፕ ማለት ይሄና ይሄ ይቀየራሉ፣ ሁለቱ ይቀየራሉ። ይሄን ይመስላል።
አሁን መኪናችንን አወርደን ወደ ጽዳት እንሄዳለን ማለት ነው። ጽዳት እንሄዳለን እና ጥራትና ያለችውን ነገር አዘጋጅተን እንደብቃችሁ ይሆናል። ስለዚህ ስታዩት እንዴት ነው? ደስ አይልም? ማሜ ያለው የመኪና ስታተስ ወይም ደግሞ የውድድሩ ስታተስ ለመኪናው ለውድድር በምን ያህል ደረጃ አዘጋጀው የሚለው ሰርቼላችኋለሁ ማለት ነው። አሁን መኪናችንን አጽድተን አጥበን እናስቀምጠዋለን። ማታ ወይም ደግሞ ነገ ጠዋት ሞስት ፕሮባብሊ ማታ መሰለኝ የሚሆነው፣ ግን ነገ ጠዋት ጭነን የምንወስደው ይሆናል ማለት ነው። ይመቻችሁ፣ ተከታተሉን፣ እናሳያችኋለን። አሁን እንግዲያ ወደ መኪናዋን ለማጠብ የምንሄድ ይሆናል ማለት ነው። እሱንም ደግሞ ላሳያችሁ ማለት ነው። አሁን ሄድና እናሳጥባት ማለት ነው። መኪናውን አብረን እንሂድ። ያው እንዳልኳችሁ እንደውም 14,000 ልትገባ ነው መኪናዋ። መኪና የምናሳጥበትም እዚቹ ቅርብ ናት።我们要先里面还是外面？先洗里面。好的。መኪና ማጠቢያችን ይሄን ይመስላል። የምናሳጥብበት ቦታ አሁን ከውስጡ ጠረግ ማድረግ ሊጀምር ነው። ሌላ ያልነገርኳችሁ አሁን ይሄ ከለር ኦልሞስት አመት ከምናምን ሆኖታል። አመት ኦልሞስት የሆነው ነው። ሶ ለቀይረው ነው፣ ግን የምቀይረው ከለር እንትን ስላልወሰንኩኝ ምን እንደምቀይረው ስላልወሰንኩ መጀመሪያ ትንሽ ፌድ ስላደረገብኝ ነው። ከለሮቹ ሲቆሽ ነጩ ፌድ አደረገና ለሱ
የሆነ ነገር ፈጥራለሁ። አለበለዚያ ራሷን ደግሞ በትንሽ ጊዜ ነው በራሷ ፋብሪካ ቀለሙ እንሄዳለን። አሁን ሞተሩ የምናጸዳው ይሆናል። እንደምታዩት መጀመሪያ ሞተሩ አዋራው ምናምን ላሳያችሁ። ከዛ ከጸዳ በኋላ ደግሞ ማሳያችሁ ይሆናል ማለት ነው። ወደ ስራ እኛም መኪናችንን በጣም ካጸዷት ራሱ ማለት ነው አልገባችሁ። በጣም ረጅም ጊዜ ነው ከነካዋት እንደዚህ ውስጧን ራሱ ከፍቼ አዲስ አበባም ነበሩ። ከዛ በኋላ ደግሞ ቢዚ ስራ ምናምን ሲሆን በጣም ከተራራቅን ቆየ። አልሐምዱሊላህ ሁሉም ነገር አልሐምዱሊላህ ነው። ዛሬ በራሳችን አብረን ፏፏ ማድረጋችን አይከፋም። ውሃውም እንዲቀስ የተደረገው ይሄ የሆነበት ወደ ውስጥ እንዳይገባ ሞተር እንዳያበላሽ ቀስ ብሎ የሚፈስ ፕሬዠር የሌለው ማለት ነው። በነፋስ በደንብ ይመታል ማለት ነው። ስለዚህ ያው እንደምታዩት እቺ እስክትደራርቅ አንዳንድ ኬሚካሎች ተደርገዋል። እሱ እስኪደርቅ የሞተር ማጠቢያ ክሊነሮች ናቸው። እሱ እስከደረቀ በኋላ ማሳያችሁ ይሆናል። እስከዛ ግን ተከታተሉ። ልቀጥል ነው ውጪውን ደግሞ ጎማን ትንሽ ስፕሬ ነካ ነካ ጸዳ ከዛ ራሱ ቆሻሻዎቹን ይዞት ይወዳል ማለት ነው።
አልነሳ ያሉ ነገሮች እነሱን በአንዴ ያስለቀቃቸዋል። አሸት ተደርጋለች። እንደምታዩት አልቋል ማለት ነው። ታጥቦ አሁን ማደራረቅና ውስጥ የቀረው ነገር ካለ ውስጡን ማጸዳዳት ነው። እንዴት ነው ስታዩት ስትታራ ደግሞ ቅድም የተቀባው እንትን አሁን እናቴ አንጥፈን ነው እንበላበት። ትብላለች። አሁን ወስደን መኪናዋን ለቶካር ሬዲ ማድረግ ብቻ ማቆም ማለት ነው።
ሰላም ሰላም ውድ የማሚኒቦ ተከታታዮች እንደምታዩት ከትላንትናው ዝግጅታችን በኋላ ዛሬ ሻንሃይ ገብተናል። ሻንሃይ ገብተን ወደ ትራካችን ልንገባ ነው። ስለዚህ ያለውን ነገር የምናሳያችሁ ይሆናል። መኪናችን ተዘጋጅቶ አሁን መኪኖቻችን እያዘጋጀን እንገኛለን። 11 ተኩል ላይ ልንጀምር ይሆናል። አሁን ላይ ያሉትን መኪኖች እስከዛ ላሳያችሁ፣ ተከታተሉን። መኪናዬም ነው ገብታ እዚህ ሬዲ ሆናለች ማለት ነው። ሶ እንደምታዩት እዚህ ጋር የኔም መኪና አለ፣ ሌላ BMW አለ፣ እዚህ ጋር M3ዎች አሉ። M3 ፖርሽ በብዛት ነው ያለው ዛሬ። ፖርሽ እና BMW ይበዛል። እዚህ ጋር ፖርሽ አለ፣ BMW አለ እዚህ ጋር እቺም M2 ናት። M4 አለ እዚህ ጋር። ሃሎ Tala. I'm fine. He is the representative of KW Suspension in China. Yeah. So today you came to see the CEC and also check out you guys. Yeah. FS event. Yeah. That looks It's also very interesting. It's on same level as the professional race. Yeah. So. How's your car? Fine. Oh, good, huh? It's good. It's doing good. You put a Club Sport inside. Yeah. It's already very good. Huh? Yeah. It's stable now. It's very stable. Tune it a little bit stiffer. Put a slick tire. Yeah. More grip tires. I put a bit stiffer and I put TD. Ancon TD. Yeah. So. You use Siren. Super. Yeah. I'm gonna try tomorrow. Today I'm gonna try this one, then tomorrow we're gonna change it. Nice. I'm gonna check around. Awesome. Okay. All right. Have a look. Okay. So ያው ልጅ የKW Suspension ፕሬዘንታቲቭ ነው ማለት ነው። እዚህ ጋር ላምበርጊኒ ያለላችሁ BMW, Honda Type R. ስታፓችን ይሄን ይመስላል እና
እንዴት አደራችሁልን? ሰላም ናችሁ? ዛሬ እንግዲህ ሁለተኛ ቀናችን ነው ሻንሃይ ትራክ ውስጥ። ትላንትና ፕራክቲሳችን ጨርሰናል። ዛሬ አሁን ኳሊፋይ ይኖረናል ማለት ነው። ስለዚህ ያሉትን አንዳንድ መኪኖች ማሳያችሁ ይሆናል። እየሄድኩኝ ያሳያችኋለሁ። እስቲ ላሳያችሁ ያበዱ የጂቲ4 እና ጂቲ3 መኪኖች ካታጎሪዎች ማለት ነው። እነሱ መኪኖች እናያቸው፣ ተመልከቱልን። እስከዛ ድረስ ደግሞ ያው የኛ መኪና እዚህ ጋር እረፍት እያደረገች ነው ማለት ነው። እንደምታዩት እዚህ ጋር አሁን መኪና እየጠበቁ ይገኛል ማለት ነው። ሬድ ላይት ሆኗል። መኪናው መጣ ማለት ነው። ምልክት እየሰጠው ነው። ሱፕራ R8 አውዲ TCR ይባላል። ከኋላ ያለው መጨረሻ ላይ ያለው አሁን እነሱም ፕራክቲስ ላይ ነው ያሉት። ከሰዓት ነው ኳሊፋይ ያላቸው ፋይናል ያላቸው። ምልክት ያሳያቸዋል 1 ሚኒት ደን ሬድ ላይቱ ይጠፋል። ሬድ ላይቱ ሲጠፋ ሮድ ይጀምራሉ ማለት ነው። ከኋላም የመጣውን R8 ነው። He is the one who is taking us professional pictures. So ፌራሪ 485 አሁን መኪናችንን ወስደን እናስቀይር ይሆናል። ስለዚህ
وانتبه. chill. Wow. ወደ ትራካችን ልንገባ ነው ማለት ነው። ስለዚህ ዊሽ ሚላክ ይመቻችሁ። ስለዚህ በቃ አሁን ከ10 ደቂቃ በኋላ ለዘገጃጅና ምንገባ ይሆናል ማለት ነው። ይመቻችሁ።
እንግዲህ አልহামዱሊላህ ረብል ዓለሚን በሰላም ጨርሰናል ፕራክቲሳችንን። ስለዚህ አሁን ወደ ኒምቦ የምንመለስ ይሆናል። በጣም ጥሩ እና የመጀመሪያ ኤክስፒሪየንሳችን ነው እንዲህ ሃይ ኪሎ ሜትር ስንነዳ ማለትም እስከ 270 280 290 ድረስ ነበር ስንነዳ የነበረው ኪሎ ሜትር ፐር አወር። F1 ትራክ መሆኑ ይሄ ነው። ትልቅ ጂዲ ካሮች እዚህ ላይ በደንብ ይሮጣሉ ማለት ነው እና መኪናዬም ጥሩ ፐርፎርም አድርጓል። አልহামዱሊላህ ብቻ ደስ ይላል። በጣም ደስ ብሎኛል። እዚህም ኳሊፋይ ሆኜ 30ዎች መኪና ነው ኳሊፋይ የሆነ ነው እዚህ ለመንዳት። ስለዚህ በጣም ደስ ይላል። መኪናዬንም እስቲ ላሳያችሁ። እንደምታዩት የተደረገውን ብሬክ ፓድ በጣም አሪፍ ብሬክ ፓድ ነው። የኤም4 GT4 ብሬክ ፓድ ነው። ብሬክ ፓድ እና ብሬክ ዲስክ በጣም ጥሩ ፐርፎርማንስ አድርጋለች መኪናዬ ከምታስቡት በላይ አልহামዱሊላህ። ያው ኢንሻአላህ ሀገራችንን እያስጠራን ነው በጥሩ ነገር። ስለዚህ አሁን መንገድ ወደ ኒምቦ ልንጀምር ይሆናል። እናመሰግናለን። ወደ ኒምቦ አሁን መንገዳችንን ምን ጀምር ይሆናል። ሌላ ጊዜ እንገናኛለን። ሌላ ጊዜ በሌላ ቪዲዮ እንገናኛለን። የዛሬውን ደግሞ ኦንቦርዱንም ልክላ እዚህ ቪዲዮ ላይ ያስገባላችኋለሁ። ይሄን ይመስላል። አሁን በዚህ መኪና ወደ ኒምቦ ምን ሄድ ይሆናል። ጉዞ ትንሽ አረፍ ብለን ምሳችንን በልተን ምናምን አረፋፍደን ወደ ኒምቦ እንሄዳለን ማለት ነው። መኪናዬም ቆሽሿል፣ ዛሬ አልታጠበም ሰሞኑን። ይሄን ይመስላል። ይመቻችሁ። ማሜ ኒምቦ እያዝናናችሁ ያፍታታችሁ እንደሆነ ተስፋ አረጋለሁ። ተከታተሉን። ላይክ፣ ሼር፣ ፎሎ በማድረግ ሰብስክራይብ ማድረጉን ዩቲዩብ ላይ በማድረግ ድጋፋችሁን አሳዩን። ይመቻችሁ። በቃ